አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ 500 ቻናል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። በመጀመሪያ አዲሶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ነባሮችም እንደተለመደው ሀሳብ አስተያየታችሁን በኮሜንት እያሰፈራችሁ ላይክ እያደረጋችሁ ሼር እያደረጋችሁ ኢንሻአላህ ባለፈው ሳምንት ዳርን የሚያጣፍጡ 1000 መንገዶች ከሚለው ጽሁፍ ውስጥ ከተራ ቁጥር 1 ይዘን እስከ ተራ ቁጥር 48 ደርሰናል። ዛሬ ከዛ እንጀምራለን። ቀጥታ ወደ ጉዳዩ። ነገር ግን ይህንን አይነት ዘዴ ጠቀሜታ ቢታወቅ አንዳንድ ጊዜ ለሚተጫጩ ሰዎች አንዱ ስለሌላው የሚሰጠው መረጃ በጣም የተጋነነ እና ሐሰትን ያቀፈ ይሆንና ከትዳር በኋላ ያለው ህይወት ሲያምታታ፣ ሲያናጋ እንዲሁም ፍች በቶሎ እንዲፈጸም ሲያደርግ እንመለከታለን። ተራ ቁጥር 49 በቤተ ዘመድና በትውውቅ በኩል የሚደረግ መተጫጨት ትልቅ ጠቀሜታ ያለው ሲሆን ይህን ቤተ ዘመድ ለሁለቱም ወገኖች የጋራ ህልውና ዋስትና ይበልጡኑ አስበው ያለውን ትክክለኛ መረጃ በመስጠት የመተጫጨቱን ሂደት እንዲጠናቀቅ ስለሚያደርግ ነው። 50ኛው ከመጋነንና ከሐሰተኛ መረጃ በራቀ ሁኔታ መቀራረብ ለትክክለኛ የትዳር ህይወት አጋር መምረጥ ሂደት መሰረት ከመሆኑ በላይ ዘላለማዊ ሆኖ ለሚቆይ ጋብቻ ወሳኝ ሚና ይጫወታል። 51 በጉርብትናና በማህበራዊ ግንኙነት በኩል የሚደረግ መተጫጨት በሚተጫጩ ሰዎች ባህሪያትና ጠባይ የሚገባ እንዲታወቅ ከማገዙም በተጨማሪ ለስኬታማ የመተጫጨት ሂደት የሚኖረው ሚና ቀላል አይደለም። 52 በመተዋወቅና በጓደኝነት በኩል የሚከሰት የመተጫጨት ሂደት በተለይ አባት ወይም እናት አሊያም ወንድም ለእህቱ ወይም ለልጁ መልካም ባህሪ ያለውን ለሃይማኖቱ ቅን ታዛዥ የሆነውን ሰው በቅርበት በመመልከት በመገምገም እንዲሁም እንዲመርጡ መንገዱን በቀላሉ ያመቻችላቸዋል። 53ኛ አንድን መተጫጨት ውድቅ ለማድረግ የሚያስፈልጉ ቅድመ መብቶች የሉትም። 54ኛ በመተጫጨቱ ስርዓት ላይ አንዳንድ ጊዜ አንዳንድ አካባቢ ሰዎች ኢስላምን ያልፈቀደውንና የማይፈቅደውን ስርዓቶች ሲያከናውኑ ሲከተሉ ይስተዋላል። ከእነዚህም ስርዓቶች መካከል ለመተጫጨቱ ስርዓት ዝግጁት ማድረግ እና የሚያጨውን ወንድ ከሚያጫት ሴት ጋር ከግብረ ስጋ ግንኙነት በስተቀር የፈለገውን ተግባር እንዲፈጽም መፍቀዱ እንደ ዋነኝነት ሊጠቀስ ይችላል። ተራ ቁጥር 55 ከዚህ በተጨማሪ በአብዛኛው ማህበረሰብ ዘንድ አንዳንድ ባህል ተደርጎ የተንሰራፋው ልምድ በመተጫጨት ወቅት ሁለቱም የሚተጫጩ ተቃራኒ ጾታዎች ቀለበቶችን እንዲለዋወጡ መደረጉ ነው። ይህ አይነቱ ባህል እስላማዊ ባህል አይደለም። 56 በዚህም መሰረት ሙስሊሞቹ በመተጫጨት ስርዓት እስላማዊ ካልሆኑ ልምዶች ባህሎችን መራቅና መቆጠብ ይገባቸዋል። ተራ ቁጥር 57 ስለዚህ በመተጫጨት ስርዓት ላይ መተግበር ያለበትን መተጫጨቱን ግልጽ ማውጣት ሁለቱ የሚተጫጩ ወገኖች ላልተፈለገ ወጪ መደረግ መተጫጨትን የጋብቻ ውል ባለመሆኑ ምናልባት ቢፈርስ ሁለቱ ወገኖች ጸጸት ውስጥ ከመክተት መቆጠብ ያስፈልጋል። ተራ ቁጥር 58 አንዳንድ ያጩ ወንዶች ከመተጫጨታቸው በኋላ የወርቅ ቀለበትን በጣታቸው ላይ ሲያደርጉ ይስተዋላል። ይህንን መፈጸማቸው ትክክል አይደለም። አንዳንድ ሙስሊሞች ወደ ወንድ የወርቅ ቀለበት እንዲያደርግ አይፈቀድም።
የሚለው ሃይማኖታዊ ትዕዛዝ የጣሰ መሆኑን ይህንን ተግባር የሚፈጽሙ ሙስሊሞች ወንዶች በአፋጣኝ ከዚህ ድርጊታቸው መራቅ ይጠበቅባቸዋል። ምክንያቱም ሞት መቼ እንደሚመጣ አይታወቅምና። ተራ ቁጥር 59 አንድ ያጨ ወንድ ያጫትን ሴት መመልከት የሚችለው ኢስላም እንዲመለከታት የፈቀደለትን ሰውነቷን ብቻ ነው። ተራ ቁጥር 60 በመተጫጨት ስርዓት ቢሆን በአንድ ሁኔታ ሊፈርስ ይችላል። ስለዚህ የመተጫጨት መፍረስ ዋና ምክንያት የሆነው ወንዱ ከሆነ ላጫት ሴት የሰጠውን ስጦታ ማስመለስ አይቻልም። ተራ ቁጥር 61 የመተጫጨት መፍረስ ዋና ምክንያት የሆነችው ሴቷ ከሆነች ከወንዱ የተሰጣትን ስጦታ እንድትመልስ ኢስላም አዟል። እስካሁን ስለ መተጫጨትና አንዳንድ ነገር ካልን አሁን ቀጣይ ደግሞ ወደ ጋብቻ ሁሉ ትክክለኛ ህግጋቶች የሚሉትን እንመለከታለን። ተራ ቁጥር 62 የቤተሰብ ህግ ውሳኔ የተሟላበት መሆኑ ለጋብቻ ውል ትክክለኛ ህጋዊነት እንዲሁም ሃይማኖታዊ አስተምህሮት የጠበቀ እንዲሆን ቅድመ መስፈርቶቹን ሊቀመጡ ይገባል። ተራ ቁጥር 63 ከነዚህ ዋነኛው ቅድመ መስፈርት መካከል የመጀመሪያውና ቅድሚያ ሊሰጠው የሚገባው የቤተሰብ አስተዳዳሪ ነው። ምክንያቱም የቤተሰብ አስተዳዳሪ ከቤተሰቡ አባል ጋር በመመካከር ጋብቻውን ያማረ፣ የሰመረ፣ የተሳካ እንዲሆን የሚያደርጉ ዘዴዎች መካከል ዋነኛው ነው። ተራ ቁጥር 64 የቤተሰብ አስተዳዳሪ ዋነኛ ሚና የሴቷን ክብር እንዲጠበቅ ከማድረጉ ሌላ ማንኛውም የቤተሰብ አስተዳዳሪ የአንዲትን ሴት የጋብቻ ውል በራሱ ፍላጎት ብቻ እንዲፈጸም ከማድረግ ያግደዋል። ተራ ቁጥር 65 ስለዚህም በጋብቻው ላይ የሴቷ ሙሉ ፍላጎት መኖር ወሳኝ ነው። ተራ ቁጥር 66 የጋብቻ ውል በሚፈጸምበት ወቅት ህጋዊ ምስክሮች የሚያስፈልጉ ሲሆኑ ይህም ጋብቻው እንዲጠናከር ህጋዊነቱን ለማረጋገጥ ይረዳን ዘንድ ነው። ተራ ቁጥር 67 ጋብቻው የተፈጸመው በሐላል ወይም በሐራም ወይም መንገድ ይሁን ወይም አይሁን ለማረጋገጥ ጋብቻው ለህዝቡ ይፋ ማውጣት ይገባል። ተራ ቁጥር 68 በድብቅ የተደረገ ጋብቻ ይፋ ወጥቶ እስኪመሰከርበት ድረስ በኢስላማዊ ሸሪዓ ህግ ውድቅ ነው። ተራ ቁጥር 69 ለምስክርነት የሚቀርቡ ግለሰቦች በሸሪዓ ህግ መሰረት ለመመስከር አእምሯቸው ጤናማ የሆኑ ጠቃሚና ጎጂውን ነገሮች ለይተው የሚያውቁ አሊያም የሚያገናዝቡ ሙስሊሞች መሆን ይኖርባቸዋል። ተራ ቁጥር 70 አንድ ወንድ የሚያገባት ሴት በእሱ ላይ ለተወሰነ ጊዜ ወይም ለዘላለሙ ጋብቻ እንዳይፈጽም ከተከለከሉ ሴቶች መካከል መሆን የለባትም። ይህም ሲባል የሚያገባት ሴት ከቤተሰቦቹ አንዷ አብራው አንድ ጡት የጠባች የሚስቱ እህት፣ በፍች የወር አበባ ዑደት ላይ ያለች የሌላ ሴት ሚስት የሆነችው መሆን የለባትም ማለት ነው። ተራ ቁጥር 71 ይህ ጋብቻ ክልክል የሆነበት ዋና ምክንያት የወንድማማችና የእህትማማችነት እንዲሁም የደም ዝውውር የደም ዝምድናን ትስስር እንዲጠናከርና እንደተከበረ ጎልብቶ ይቀጥል ዘንድ በማሰብ ነው። 72 ጥሎሽ ወይም መህር አንድ ወንድ የሚያገባትን ሴት እንደሚፈልጋት ከእሷ ጋር የጋራ ህይወት ለመመስረት ፈቃደኝነቱን የሚገልጽበት
አንደኛው መንገድ ነው። ስለዚህም አንድ ወንድ ለሚያገባት ሴት ጥሎሽ ወይም መህር እንዲሰጥ የሸሪዓ ሕግ ግዴታ አድርጎበታል። 73 ይህ ጥሎሽ ወይም መህር የሴቷ ብቸኛ የግል ሀብት ሲሆን በራሷ ፍላጎት ለባሏ ለማካፈልና ለቤቷ ወጪ ከማድረግ ማንም አያግዳትም። ተራ ቁጥር 74 የሸሪዓ ሕግ በከፍተኛ የጥሎሽ ዋጋ ላይና በዝቅተኛ የጥሎሽ ዋጋ ገደብ አላስቀመጠም። ነገር ግን ሚዛናዊነትን ሲያስተምር፣ በሌላ በኩል ደግሞ ከመጠን በላይ ማጋነንም ከልክሏል። 75 ለጋብቻ ውል ትክክለኛ የውል ሰጪና የውል ተቀባይ መግባቢያ ቋንቋ ሊኖራቸው ይገባል። ይህ ማለት ውል ሰጪ ለሚስትነት የታጨችን ሴት ወይም የምትወክለው ሰው ባል የመሆኑን ሀሳብ ተቀብያለሁ በማለት ሀሳቧን ስትገልጽ፣ ለባልነት የታጨው ሰው ተቀብያለሁ በማለት ውሉን መቀበሉ መግለጹን ጽኑ ፍላጎት ማስረዳት አለበት ማለት ነው። ተራ ቁጥር 76 የሸሪዓ ሕግ ከከለከላቸው የጋብቻ አይነቶች መካከል ዝዋጅ አል-ሽጋር የሚባለው የጋብቻ ውል ሲሆን ትርጉሙም እህቶችን ወይም ልጆችን በጋብቻ መልኩ መለዋወጥ ማለት ነው። ይሄውም አንድ ሰው የጓደኛውን እህት ማግባት ከፈለገ ጓደኛው የእሱን እህት ወይም ልጁን እንዲያገባ ማድረግ ማለት ነው። ተራ ቁጥር 77 የሸሪዓ ሕግ ይህንን አይነቱን ጋብቻ የከለከለበት ዋና ምክንያት የሴት ልጅ ሕይወት በሌላ ሰው እጅ ስር እንዳይሆንና በዚህ አይነቱ ጋብቻ ውስጥ ውርደት፣ መከራ እንዳይደርስባት ለመከላከል ነው። ተራ ቁጥር 78 ይህ አይነቱ ጋብቻ የተከለከለበት ሌላው ዋና ምክንያት የጋብቻ ሕይወት ከፍራቻ በተጋቢዎች መካከል የሚፈጠረው በደል የልጆች የወደፊት ሕይወት አደጋ ላይ እንዳይወድቅ ለመከላከል ነው። 79 የሸሪዓ ሕግ ከከለከላቸው የጋብቻ አይነቶች መካከል ሌላው ዝዋጅ አልተህሊል የሚባለው አይነት ጋብቻ ነው። ትርጉሙም አንድ ሰው በትክክለኛ ጋብቻ ያገባትን ሚስቱን በሶስት ፍች ካሰናበተ በኋላ ዳግመኛ በሚስትነት ሊመልሳት ሲፈልግ ወደ አንድ ጓደኛ በመሄድ ይህቺ ሚስቴ ለተወሰነ ቀን አግባትና ፍታት በማለት ካስማማው በኋላ ጓደኛው በስምምነቱ መሰረት ይህቺ ሴት በማግባት ከተወሰነ ቀናት በኋላ በፍች ሲያስናብታት የቀድሞ ባሏ ዳግመኛ በአዲስ ጋብቻ ሊያገባት ይችላል በሚል አስተሳሰብ የሚፈጸመው የጋብቻ አይነት ነው። ይህን አይነቱን ጋብቻ ኢስላም በአጽንኦት የሚያወግዝ ከመሆኑም በተጨማሪ ፍጹም ክልክልና ከዝሙት አይነት መካከል አንዱ
አድርጎ ይቆጥረዋል። ተራ ቁጥር 80 የሸሪዓ ሕግ ከከለከላቸው ጋብቻዎች መካከል ዚዋጅ አል-ሙትዓህ የሚባለው የጋብቻ አይነት ነው። ትርጉሙ እስከ ተወሰነ ጊዜ ድረስ እንዲቆይ በማለት በሁለት ተቃራኒ ጾታ መካከል የሚፈጸም የጋብቻ አይነት ነው። ኢስላም ይህንን ጋብቻ እስከ ዘላለሙ በጥብቅ ከልክሎታል። 81 ተራ ቁጥር 81 ይህንን አይነቱን ጋብቻ ኢስላም የከለከለበት ዋና ምክንያት የዚህ አይነቱ ጋብቻ የሁለቱ ጾታዎች ሰብአዊ ክብር አደጋ ላይ የሚጥስ ከመሆኑም በላይ የሁለቱ መካከል ያለው ግንኙነት አብሮ መኖር ላይ ያተኮረ ሳይሆን ወሲባዊ ስሜት ለማርካት ብቻ የታለመ መሆኑን ነው። ተራ ቁጥር 82 በጋብቻው ውስጥ እንደ ዋነኛ ርዕስ ተደርጎ የሚወሰድ ነገር ቢኖር የሁለቱም ተጋቢዎች በመልካም ሁኔታ መኗኗር፣ አንዱ የሌላውን ፍላጎት ማሟላት ሲሆን ይህንን ግዴታ ሁለቱም ጾታዎች አስቀድመው በሚገባ ጠንቅቀው ቢያውቁት መልካም ነው። ተራ ቁጥር 83 የጋብቻ ውል ከተፈጸመ በኋላ ባል በቀጥታ ሚስቱን የሚያስተዳድራት ኃላፊነት ይሸከማል። ይህ ማለት ደግሞ ባል በሚስቱ ላይ ባለስልጣን፣ አዛዥ ወይም ፈላጭ ቆራጭ አይደለም ማለት ሳይሆን ቆራጭ ፈላጭ ይሆናል ማለት ሳይሆን የትዳር ህይወታቸውን በጋራ በምክክር፣ በፍቅር፣ በመተሳሰብ ይመራ ዘንድ ሁኔታዎችን ያመቻቻል ማለት ነው። ተራ ቁጥር 84 የትዳር ህይወት የሚመሰረትባቸው ፈር የሚይዝባቸው መንገዶች መካከል ዋነኛው ሚስት አላህ ሱብሓነሁ ወተዓላ ባዘዛት መሰረት በባሏ ስትታዘዝ ነው። 85 የቤት ውስጥ ስራን ማከናወን የሚስት ግዴታ መሆኑን ሚስት አውቃ ከወዲሁ ራሷን ማዘጋጀት አለባት። ስለ ጋብቻ ውሎች ይህንን ካሁን ለሚቀጥለው ደግሞ የጋብቻ ስነ ስርዓቶች የሚሉትን እስኪኒ ተራ ቁጥር 86 ላይ ደርሰናል። የጋብቻ ውል ከተፈጸመ በኋላ ባል ሚስቱን በመልካም አቀራረብ፣ አዘኔታ፣ ፍቅርን በተላበሰ ቃል ማቅረብ አለበት። ተራ ቁጥር 87 ሁለቱም ሙሽሮች ግብረ ስጋ ግንኙነት ከመፈጸማቸው በፊት ሁለት ረካዓት ሶላ ቢሰግዱ ይወደዳል። ተራ ቁጥር 88 ግንኙነት በሚጀምሩበት ወቅት ከነዚህ ቀጥሎ ያለውን ነብያዊ ዱዓ ማድረግ አለባቸው። አላሁመ ጀነብና አሸይጣን ወጀነብ አሸይጣን ማረዘቅተና ይበሉ። ጌታችን ሆይ ከሸይጣን ጠብቀን፣ የሰጠህንም ርዚቅ ከሸይጣን ጠብቀው ማለት ነው። ተራ ቁጥር 89 ባል በሚስቱ መገናኘት ያለበት 89 91 92 93ን አለፍኩትና 94ን ላነብላችሁ ነው ትንሽ ስለከበደኝ። 94 ተጋቢዎች ጋብቻቸውን ይፋ በማውጣት አቅማቸው በፈቀደ ሰዎችን ቢጋብዙ ይመረጣል። ነገር ግን በኢስላም የተጠላና
የተወገዘ የሰርግ ስርዓትን ቢኖር ሀብታሞችን ብቻ በግብዣ እንዲገኙ መጥራት ነው። 95 የምዕራባዊ ባህል ከመከተል ለመራቅ ሙሽሮች የጫጉላ ሽርሽር ወይም በእርሱ በምዕራባዊ አጠራ የሚባለውን ረዘም ያለ ጉዞ ቢተው ኢስላም ያከብረዋል። 96 በሰርግ ስርዓቱ ላይ ወንዶች ሴቶችን እንዲቀላቀሉ ኢስላም አይፈቅድም። 97 በሰርግ ስርዓቱ ወቅት ማንኛውም ባል ፂሙን እንዲላጭ፣ ሱሪውን ከቁርጭምጭምቱ በታች እንዲያስረዝም፣ የወርቅ ቀለበት እንዲያጠልቅ ኢስላም ፈጽሞ አይፈቅድም። 98 የሰርግ ስርዓት ላይ እንዲገኝ ጥሪ የተደረገበት ማንኛውም ሰው በዕለቱ ጾመኛ ቢሆንም እንኳን የተደረገለት ጥሪ አክብሮት እንዲገኝ ኢስላም ያዛል። 99 የሰርጉ ታዳሚዎች ለባልና ለሚስቱ የሚሉት ዱዓ ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩማ ፊል ኸይር። አላህ ጋብቻችሁን ይባርክላችሁ፣ በረከቱንም በእናንተ ላይ ያደርግላችሁ፣ በመልካም ነገር ያገናኛችሁ፣ እንዲሁም ኢስላምን ያላብሳችሁ ማለት ነው። ተራ ቁጥር 100 ሁለቱ ተጋቢዎች የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም ትዕዛዝ በመፈጸም ላይ አንዳቸውን ያበረታቱ ዘንድ ይመክራሉ። ተራ ቁጥር 101 ሁለቱ ተጋቢዎች ጥሩ እና መልካም ልጆችን አላህ ሱብሓነሁ ወተዓላ ይሰጣቸው ዘንድ ዘወትር አላህ ሱብሓነሁ ወተዓላን መለመን ይኖርባቸዋል። እስካሁን ስለ ጋብቻዎች እንዲካል ከዚህ በታች ደግሞ የጋብቻ ጠቀሜታዎችን እንዘረዝራለን። ተራ ቁጥር 102 ጋብቻ ማለት አንድ ሰው ለአላህ ሱብሓነሁ ወተዓላ ለመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ቅን ታዛዥ ይሆን ዘንድ ይረዳዋል። ይህን ሰው በዓለማዊም ሆነ በወዲያኛው ዓለም አኼራ ተወዳጅ ደስተኛ ሕይወትን እንዲጎናጸፍ ያደርገዋል። 103 ጋብቻ የአላህ ሱብሓነሁ ወተዓላ መልእክተኞች ፈለግ በመሆኑ ይህንን ነቢያዊ ፈለግ እንድንከተል ይገፋፋናል። 104 ጋብቻ ሀፍረተ ስጋ ከዝሙት ዓይን ካልተፈቀደስ እይታዎች ከመጠበቅ ሌላ ክብር ከማዋረድና ራስን ፈተና ውስጥ ከመክተት ይከላከልልናል። 105 ጋብቻ የሙስሊሞች ቁጥር ከፍ ለማድረግ ዋነኛው ክቡር ዓላማ ሲሆን የሙስሊሞች ቁጥር መብዛት ሙስሊሞችን ብርቱና ጠንካራ እንዲሁም በራሳቸው የሚተማመን እንዲሆኑ ያደርጋል። 106 ጋብቻ በተለያዩ ቤተሰቦች መካከል ውህደት ይፈጥራል። በሁለቱ ቤተሰቦች መካከል ፍቅር
እንዲፈጠር ይረዳል። ይህን የማህበረሰቡ ውህደት ሲሆን ትስስር ያለው ማህበረሰብ ደግሞ ምን ጊዜም ብርቱ እና ደስተኛ ነው። ተራ ቁጥር 107 ነብዩ ሰለላሁ ዐለይሂ ወሰለም እንዳስቀመጡት ጋብቻ ሀብትና ገንዘብ እንዲበረክት ከሚያደርጉ ምክንያቶች አንዱ ነው። 108 የሰውን ልጅ ራሱን እንደ እንስሳት ባህሪ በመለየት በጋብቻ በመገናኘት አብዛኛው እንዲያፈራና አምሳያውን እንዲያፈራና የሰው ልጅ ራሱን ከእንስሳት ባህሪ በመለየት የጋብቻ መገናኘት አምሳያውን እንዲያፈራና የዘወትር ዓይን ማረፊያውን ያገኝ ዘንድ ጋብቻ ከፍተኛ ሚና ይጫወታል። 109 ጋብቻ ሁለቱ ተጋቢዎች ምን ጊዜም የህሊና፣ የመንፈስ፣ የአካል እርካታና እረፍትን እንዲያገኙ ይረዳል። 110 ጋብቻ ሁለቱ ዘዴዎች በእኩይ በጋራ እና በአንድ ጠንካራ ዘላቂና ለሌሎች አርያ ያለው ቤተሰብ እንዲያፈራው እና እሱንም እንዲንከባበር ይረዳቸዋል። 111ኛ ጋብቻ የሴትና የወንድ በኩል በተፈጥሮ የተቀመጠው መከባበርና መተሳሰብ እንዲሁም መተጋገዝ፣ መደጋገፍ እውን የማድረጉም ባሻገረ ሁለቱም ጾታዎች መብቶቻቸውን፣ ግዴታዎቻቸውን በሚገባ እንዲያውቁ ያግዛል። 112ኛ የሚስትነት እና የልጅን መብት ግዴታ ማክበር፣ መጠበቅ በተለይ ለእሱ ተገቢውን ቀለብና ወጪ መስጠት እጅግ በጣም ከፍተኛ የሆነ ምንዳ የሚያስገኝ መሆኑን ነቢዩ ሰለላሁ ዐለይሂ ወሰለም በሚገባ አረጋግጠዋል። ለአላህ ብሎ የተሰጠው ማንኛውም አይነት ወጪ ከአላህ ዘንድ ምንዳ ሲያስገኝልህ በሚስትህ አፍ ውስጥ በምታስገባው ጉርሻ እንኳን ትልቅ ምንዳ ታገኝበታለህ። 113ኛ ጋብቻ ሙሉ እምነት በልቦና ውስጥ ከሚሰርጹ በተጨማሪ የአካልና የመንፈስ እርካታን ይሰጣል፣ ክብርና ዝናንም ይጠብቃል። 114ኛ ጋብቻ በዝሙት ወንጀል ውስጥ ከመዘፈቅ ራስን በወሲብ ስሜት ከማድከምና ከሰይጣን ተንኮል ይከላከላል። 115ኛ ባልና ሚስት ተቀምጠው እርስ በርስ በሚያደርጉት የፍቅር ልውውጥ፣ ምክክር፣ ጨዋታ የመንፈስና የህሊና እርካታን ያጎናጽፋል። 116ኛ ጋብቻ የወንድንም ሆነ የሴትንም ጤንነት ከምንጊዜውም በላይ በመጠበቁ ረገድ የጎላ ሚና አለው። 117ኛ አንድ ባል የተጣለበትን ልጆችና ሚስትን